ሸጣንን ክፋት ልታቅ አትችልም። ያብዬ ነች አሰፋች። እንደዚህ ነው ሽክ ብዬ በየቤታቸው አበባቸውን ያዞርኩላቸው። ያዩ ዘንድሮስ ባሰብ ብለ እንደ ሕፃናት አበባ ታዞር ጀመር አሉት እየመልጃ ተሸውደው እኮ ነው። አበባ አይደለም ምን ያዞርኩት እሾህ። ከየት አባቴ አምጥቼ ነው አበባ ማዞረው? በምን አባቴ ቀለም ነው አበባ ስዬ ማዞረው? እሾህ ነው ማዞረው። የአበባ መሳያ ቀለም ያልቋል፣ ትንሽ ነው የቀረኝ። ለሾህ ግን በቂ ቀለም አለኝ። ስለዚህም የቆንጥር ያጋም የቁልቋል እያደረኩ ለሰፊው የሰፈሬ ህዝብ ለያንዳንዱ አደልኩት። የሰጡኝን መለስኩላቸው። ራሳቸው ናቸው እኮ የአበባ ቀለሜን እኮ አንጠፍጥፈው የጨረሱት። እስከ አጥንቴ በሚዘልቅ እሾሃቸው የደሜን ቀለም የመቅኔን ቀለም አንጠፍጥፈው የጨረሱት እነሱ ናቸው። ስለዚህም እያንዳንዷን ለያንዳንዷ በየቆንጥሯ እያደረኩ ክፋቷን መለስኩላት። እንኳን አደረሰ ይባላል። እንኳን አደረሰ አሽሙር አይመስልም? አደርስም ብለን ሰግተን ነበር፣ ግን ደረስክ አይመስልም? እንኳን ካሮጌው ዘመን ወደ አዲሱ ዘመን አሸጋገረ። የማን ነው አሮጌ? የማን ነው አዲስ? ለማን ነው አሮጌ? ለማን ነው አዲስ? ለማን ነው? እኔ እሱን አይደል እንደ አዲስ ብዬ በየቀኑ እየመላለስኩ ኖሬው ቀኔን ያጨለምኩት አይደለም? ለማን ነው አዲስ? ለማን ነው አሮጌ? እንዲህ እንደ ህያብ አይነቱ መንፈስ አንዳንዴ እየመጣ ሊያነቃቃኝ ሊያበረታኝ ይሞክራል እንጂ ከዘመን ጋር አብሬ ከታደስኩ ቆየሁ። ማሳዬ ላይ አደይ አበባ መውጣት አቁማለች። የመስቀል ወፌን ዝማሬ ከሰማሁት ዓመታት ተቆጥሯል። መስቀሏ ብቻ ነው የሚታየኝ። የመስቀል ወፌ ተሰቅላለች። ደመራዬን ከበው እሳቱን የሚሞቁ ህፃናት ብናኙ አበሯቸዋል። እኔ ምን አለቃ? እኔ ምን የወየ ግጥም እንዴት ነበር? ዜማውስ? የአበባዮሽ ምርቃትስ? ንገርልኝ አለቃ ንገርልኝ። የያዩ መስከረም ከናንተ ይለያል በልልኝ። የናንተ ሐምሌና የኔ ጥቅምት አንድ ነው በልልኝ። ተመልሼ ነበር። ለመመለስ ሙከራ አድርጌ ነበርኩ። ሳር ያበቀሉ የትምህርት ቤት ሜዳዎችን አቋርጬ ክፍል ለመግባት አዲስ ዩኒፎርም በለበሱ ተማሪዎች ለመከበብ አዲስ ደብተር ሲገለጥ ለማየት ተመልሼ ነበር ወደ ስራዬ። ገና ዞሬ ብላክቦርዱ ላይ ኢንትሮዳክሽን ብዬ ስጽፍ ወላጅ አበላሻቸው ተማሪዎች ከኔ እውቀት ከማግኘት ከአጠገቤ ሐሜት ሲጎነጉኑ ሰማዋቸው። ልጁንና ሚስቱን አስታሞ የቀበረበትን ዱቤ አልከፈለም ሲሉ ሰማዋቸው። ደነገጥኩ። ሸሻው። ትምህርት ቤቱንም ከተማውንም ተማሪዎቹንም ሁሉንም ሸሻው። የትዝታዬ ክብደት ተስፋዬን አስጎነበሰው። አጎንብሶ መሮጥ ደግሞ ከባድ ነው። አጎንብሶ መሮጥ ከባድ ነው። የደነገጠ አይደክመውም ማለት ይኸው ሮጣለሁ፣ ይኸው ሸሻለሁ፣ ይኸው አመልጣለሁ፣ ይኸው አመልጣለሁ፣ ሸሻለሁ፣ ሮጣለሁ፣ አመልጣለሁ። አማኑኤል ሆስፒታል ውስጥ ሁለት ጓደኛሞች ቁጭ ብለው እየተጠያየቁ ነው።
ጌታ ማኑኤል ገባሃለው ይሄኛው ከህዝቡ አምልጬ